ኢትዮጵያ በአረንጓዴ ልማት እያስመዘገበች ያለው ውጤት ለኢትዮጵያውያኖች ዘመናትን የተሻገረና በተግባር የተረጋገጠ መቻልን ያሳየ ሆኗል። የአረንጓዴ ልማት ጉዳይ ባለፉት የ7 ዓመታት ጉዞ ችግኝ መትከል በዘመቻ የሚከወን ልማድ መሆኑ ቀርቶ የህብረተሰቡ የዕለት ተዕለት ልምድና ባህል እንዲሆን አድርጓል። በኢትዮጵያ ደን ልማት የአረንጓዴ አሻራና ሰው ሰራሽ ደን መሪ ስራ አስፈጻሚው አቶ አበሩ ጠና ስለ ሁለንተናዊ የደን ልማት ሙያዊ ማብራሪያ ሰጥተውናል። ተከላው ላይ ስንነሳ እንደ ዘመቻ መልክ አይነት ነገር ነበር የነበረው መነሻው አካባቢና ይሄ ዘመቻ ከመሆን አልፎ አሁን ሁለንተናዊ የዕለት ተዕለት ስራችን ሆኗል ማለት ይቻላል። እንደ አጠቃላይ እንደ ሀገር ማለት ነውና ችግኝ መትከልን ብቻ አይደለም እዚህ ላይ መነሻ አድርጎ የመጣው ማለት ነው። በተለይ ሁለተኛው ምዕራፍ አካባቢ ያለው የተከላ ፕሮግራማችን ደን ብቻ አይደለም፣ እንደ አጠቃላይ ሁሉንም ያካተተ ነው። የምግብ ዋስትናን የማረጋገጥም የውሃ ሀብታችን ጥራት ላይ የደን ሽፋናችንን ከመጨመር አንጻርም የአየር ንብረት ለውጥን ከመቋቋም አንጻርም እነዚህን ሁሉ ያቀፈ ነው የዚህ አረንጓዴ አሻራ ስራ ማለት ነው። የአረንጓዴ አሻራ የደን ልማት ከአካባቢ ጥበቃ ልማት ባሻገር ኢትዮጵያ እየተከተለችው ላለው የማክሮ ኢኮኖሚ ማሻሻያ የሚያበረክተው አስተዋጽኦ እጅግ የጎላ ነው። እንደ ስራ አስፈጻሚው ገለጻ ኢትዮጵያ ቀደም ብሎ በውጭ ንግድ ከምትታወቅባቸው የእርሻ ውጤቶች በተጨማሪ እንደ አቮካዶ ያሉ በዓለም አቀፍ ገበያ ተፈላጊነታቸው ከፍተኛ የሆኑ ምርቶችን ለውጭ ገበያ በማቅረብ አመርቂ ውጤት እየተገኘ ነው። እንደ ሀገር የአረንጓዴ አሻራ እንደ አጠቃላይ ስናየው ማክሮ ኢኮኖሚው ላይ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይታሰባልና አሁን እየሰራናቸው ያሉት በበጋ እየሰራናቸው ያለው አፈርና ውሃ ጥበቃዎች የግብርናውን ዘርፍ ማዘመኑ ላይ በጣም ከፍተኛ አስተዋጽኦ አላቸው። በጋ ላይ እየተሰሩ የአፈርና ውሃ ጥበቃ ስራ እቀባዎች አንደኛ የአፈር መሸርሸርን የሚቀንሱ ናቸው። ሁለተኛ የውሃ ስርገትን የሚጨምሩ ናቸው። ሶስተኛ ደግሞ እነዚህ የተሰሩ ስራዎችን በክረምት ወራት በችግኝ እያጠናከርናቸው ነው እየሄድን ያለነው። እነዚህ በበጋ ወራት የሰራናቸው የአፈርና ውሃ ጥበቃዎች ላይ ምን ተክላቸው ችግኞች ዘርፈ ብዙ ናቸው ብያለሁ። የተለያዩ ናቸው። የደን አለ፣ አግሮፎረስተሪ አለ፣ ለከተማ ውበት ምን ተክለው አለ፣ ለዘርፈ ብዙ ምንላቸው ምን ተክላቸው አሉ እና እነዚህ የአትክልትና ፍራፍሬዎች በተለይ አግሮፎረስተሪ ዝርያዎች ደግሞ ይሄንን ለኢንዱስትሪ ግብአት ከመፍጠር አንጻርም ከፍተኛ አስተዋጽኦ አላቸው። የችግኝ ተከላ ሂደት በቅድመ ዝግጅትና ከተከላ በኋላ ያሉትን የእንክብካቤ ጊዜያትን ጨምሮ በርካታ የሰው ኃይልን የሚያሳትፍ ተግባር ነው። በዚህ ሂደት ታዲያ ለበርካታ ወጣቶችና እናቶች የስራ ዕድልን የፈጠረ ሲሆን ይህም የስራ ዕድል ዘላቂነት ያለው የአረንጓዴ ኢኮኖሚ እንዲገነባ አድርጓል። የአረንጓዴ አሻራ ስራ አንዱ የስራ ዕድል እየፈጠርንበት ነው ያለነው የምንለው ስራችን ነው። መሬት ላይ የምናየው ያንን ነገር ነው። ወጣቶች ደራጅተው ንብ ማነብ ጀምረዋል፣ ማምረት ጀምረዋል፣ ማር በከፍተኛ ሁኔታ መመረት ጀምረዋል። ሁለተኛ እነዚህ የምንተክላቸው ችግኞች ቀላል የሚባል አይደለም። ወጣቶች ደራጅተው እያፈሉ ያሉት በዘንድሮ ዓመት እንኳን ብንወስድ ወደ 116000 አካባቢ ችግኝ ጣቢያዎች አሉ። ለነዚህ ችግኝ ጣቢያዎች በርካታ ግብአቶች ያስፈልጋሉ። እነዚህ ግብአቶች አንደኛው ዘር ነው። ሁለተኛው እነዚህን ችግኞች ለማፍላት የሚያስፈልግ ግብአት አለ፣ አፈር አለ፣ ፕላስቲክ አለ። በተለይ ችግኙ የሚፈላበት ፕላስቲክ አለ። ያንን ፕላስቲክ ውስጥ አፈር የሚጠቀጥቅ ሰራተኛ አለ። እነዚህ በጣም ከፍተኛ የሆነ ቁጥር ያለው ሰራተኛ የምንቀጥርበት የስራ ዕድል የፈጠርንበት ጊዜ ነው ማለት ይቻላል። የአፈር መሸርሸርንና የአካባቢ ጥበቃ ባህል ለኢትዮጵያውያን የረጅም ዘመናት የማህበረሰብ ባህል ነው። ይህንን ባህልና ልምድ በመለዋወጥ ረገድ እየታዩ ያሉ ለውጦች በእርስ በእርስ ግንኙነት ላይ አዎንታዊ ለውጥን አምጥቷል። እንደ ኮንሶ ያሉ በዓለም አቀፍ ደረጃ በአፈር ጥበቃና እርከን ስራ እውቅና ያገኙ ህዝቦች የስራና አሰራር ባህላቸውን ለቀሪው ኢትዮጵያ በማካፈል ውጤታማ ስራዎች እየተሰሩ ነው። በየሚዲያ የምናያቸው የተለያዩ ልምዶች አሉ። የተለያዩ ልምዶች ማህበረሰቡ ከነዛ ልምዶች እየተማረ ትስስር እየፈጠረ እዛ አካባቢ ያለው ባህላዊ አሰራር ዘመናዊ አሰራሩ ምንድነው የሚለውን ነገር የጋራ የምናደርግበትና በውስጣችን ያለውን ትስስር የምንፈጥርበት ነው ማለት ይቻላል። የአረንጓዴ አሻራ መርሃ ግብር ኢትዮጵያ ለምትከተለው የአረንጓዴ ልማት ስትራቴጂ ዋነኛ ሞተር ሆኖ ቀጥሏል። ኢትዮጵያ እየተከተለች ባለችው አረንጓዴ መር ፖሊሲም ከአህጉር አልፋ በዓለም አቀፍ መድረኮች እውቅና ያገኘች ሲሆን በዚህም ዓለም አቀፍ የአየር ንብረት ለውጥ ጉባኤን ኮፕ 32ን ለማዘጋጀት ብቁ ሆና እንድትገኝና መመረጥ እንድትችል አድርጓታል።